በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የራሳችንን መንገድ መርጠናል። ስለዚህም ያለንበት ሁኔታ ተገንዘባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ። ጭፍን ወቀሳ ማለት በጎቹን ማለት ነው። እንደዚህ አሁን ተሰብስበው የሚያደርጉትን የሚሉትን ነው። እኔን አይመለከተኝም። በነገራችን ላይ በጭፍን አዶናይንም እንዳትወቅሱ ጃንም እንዳትወቅሷት ማለት ነው፣ እንዳትናገሯቸው እና ይሄን ብሎ ፖስት አድርጓል። አዶናይ ምንድን ነው ተለያይተናል ለማለት ይሄን ሁሉ ፕሮሰስ መጻፍ ለምን አስፈለገ? እኔና ጃ ተለያይተናል፣ ሜካፕ አድርገናል፣ እንደዚህ አድርገናል ብሎ ለመጻፍ 3 እንትን መኮሰት ምን አስፈለገ? ሰስፔንስ ምናምን የተባለ የምታዩትን ፈልገው ነው። በነገራችን ላይ እንድትለያዩ አንፈልግም። ፍቅር ያሸንፋል። ተለያየን ብለህ ፖስት ብታረግም እንኳን ተለያየ ምልክ ሴት አይደለሁም ብትል እንኳን ማለት ነው። ግን እዚህ ጋር ያው ብዙዎቹ ተከታዮቹ ወይም ደግሞ ደጋፊዎቹ የማሰብና የእውቀት ማነስ ትንሽ ስለሚያጋጥማቸው በጭፍን ስለሆነ ሰው የሚናገሩትና የሚያስቀይሙት ለነሱ ይሄ ትልቅ መልእክት ነው። ምክንያቱም ጭንቅላት ያለው ሰው በጣም ስለማከብራችሁ እና አሁን ያለንበትን ሁኔታ እንድታውቁልን ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ተለያይተናል ለማለት ይሄ በቃ ነበር እዚህ ጋር ለመጻፍ። ምንድነው አንብቡልኝ፣ ከዛም ይቀጥላል። እሺ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። አበዛ ሀሳብ እንድማለም አብቅቷል ምናምን ድራ እንትኑ ምንድነው እሱ? አዱዬ ምንድነው እሱ? ብሮ አንተ ደግሞ እንደ ውጭ ሀገር ያደገ ሰው እኮ እንደው ፍራንክም አይችልበትም ጋይስ፣ እንደው ቀልድም አያምሩበትም። አሁን ያቺ ብትሆን ኑሮ ትችልበት ነበር።